እናት ለዘላለም ትኑር። ሰይፉ ፋንታሁን እንግዲህ ከእናቱ ጋር በነገራችን ላይ ሰይፉ ሚስቱም አትወጣም፣ ቶሎ ቶሎ ሚዲያ ላይ አትመጣም። እውነት ለመናገር እና ሰይፉ ቤተሰቡን ሚዲያ ይዞ አይወጣም፣ ታውት ከሆነ ማለት ነው። እና እኔ ለመጀመሪያ ጊዜ ሳይ ነው እዚህ ጋር እናቱን ራሱ ሚስቱን ራሱ መጨለታ ነው እኔ ያየኋት። ስንት ጊዜዋ አትመጣም፣ አትዘልቅም። እውነት ለመናገር የተረጋጋች ናት። እውነት በጣም ርግት ያለች ናት ሚስቱ። እውነት ለመናገር ሁሉን አሟልቶ የሰጣት ማለት ነው። እና ሰይፉ ሻዬ አንተ ምርጥ ሰው ነህ። እናት ለዘላለም ትኑርልህ። ደግሞ አንተን ነው የሚመስሉት እናትህ፣ እውነት ለመናገር ማለት ነው። ሰይፉ እውነት ለመናገር ምርጥ ሰው ነው። ሰይፉ ማለት በጣም ምርጥ ሰው ነው እና ደስ ይለኛል። ሚስቱ ደግሞ እርግት ያለች ቆንጅዬ ናት። እርግት ያለች በቃ እርግት ያለች ሴት ማለት ነው። ሰላም እንዴት ናችሁ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ብዙ ይበል። ዛሬ ደግሞ ሰይፉ ከእናቱ ጋር ነው ይዤላችሁ የመጣሁት። እናተው ስታምር የእውነት ስታምር። እንዲህ ግን ሰይፉ የእናት ጸጉር አልሸሽም ከግንባሯና አንተ በማን ወጥተህ ነው? ወይስ ደግሞ በረሃ ሀገር ሄደህ ነበር? ሙቀት አለበት ምናምን። ያው ሙቀት ሀገር ስንሆን ነው ግንባራችን የሚመጣው። እዚህ ሆኖ የለመደው ሰው ግን ግንባራቸው ምናምን አይሸሽባቸው። ያኛ ግን ያለመድነው ሰዎች በጣም ይሸሻል ግንባራችን ጸጉራችን። እና ያንተ ጸጉር እንዴት ሊሄድ ቻለ? ሰይፉ ሻዬ እናትህ የእናትህ ጸጉሮ የትም አልሄድም እውነት። እና ያንተ ጸጉር እንዴት የሆነበት ምክንያት ግራ ያጋባል በእውነት። ለማንኛውም አንተ ምርጥ ሰው ነህ። አንተን ያለማድነቅ አይቻልም። ብዙ ሰዎችን ሰይፉ በነገራችን ላይ ብዙ ጊዜ ሲረዳ በካሜራ አያወጣም ማለት ነው። ጎበዝ ነው። ከካሜራ ጀርባ የሚረዳቸው ሰዎች አውጥተውታል ማለት ነው። እኛን በጣም ነው የሚረዳን፣ ይሄንን አድርጎልናል ምናምን እያሉ ብዙ ልጆች ሼር ያደርጉታል ሰይፉ ማለት ነው። እና ሰይፉ ሻዬ ምርጥ ሰው ነው ልላችሁ ፈልጌ ነው። እናትህም ለዘላለም ትኑርልና ለዘላለም ትኑር። እናት ሁሉ ነገር ናት። እናት ሚስጥር ናት። እናት ክብር ናት። እናት በቃ እናት ካላችሁ ቤት ውስጥ እውነት ለመናገር በቃ በቂ ነው ብዬ ነው የማስበው። ሌላ ነገር አይኖርም። በቃ እናት ቤት ውስጥ ካለች ሌላ ነገር አይኖርም። እና እናት ለዘላለም ትኑርላለሁ። እዚህ አጋጣሚ እናት ያላችሁ ዘላለም ትኑርላችሁ፣ ሳይከፋት ሁሌ እንደሳቀች ሁሌ ደስ እንዳላት እንዲኖርላችሁ ምኞቴ ነው። ሰይፉ ሻዬም እንደዛ አንተ ምርጥ ሰው ነህ። ኧረ ሚስቱማ ትለያለች፣ እርግት ያለች ቆንጅዬ። አንተ ለካ ሴት ልጅ እርግት ስትል ነው የሚያምርባት። እርግት ያለች ናት፣ ማርያም እርግት ያለች ደስ የምትል ናት ሚስቱ። የምሬን ነው የምላችሁ።